እውነት እውነት የተሰኘው ይህ የእናንተ ልጆች ፕሮግራም ነው። ልጆችዬ ደህና ናችሁ? እንዴት ናችሁ? ዛሬ ደግሞ በሌላ የመጽሐፍ ቅዱስ ታሪክ መጥቻለሁ። አብርሃም። በጥንት ጊዜ በጣም ትሁት፣ እግዚአብሔርን የሚፈራ፣ እግዚአብሔርን በሙሉ የሚያምን፣ እግዚአብሔር የሚወደው አብርሃም የሚባል ሰው ነበረ። አንድ ቀን እግዚአብሔር አብርሃምን አናገረው። አብርሃም፣ ቤትህን፣ ቤተሰብህን፣ ሀገርህን ለቀህ እኔ ወደማሳየህ ሀገር ውጣ፣ የትውልድ አባት አደርግሃለሁ አለው። ወይኔ እስቲ ልጆች እያስቡት፣ አካባቢያችሁን፣ ጓደኞቻችሁን ትታችሁ ስትሄዱ። ግን ገምቱ፣ አብርሃም እግዚአብሔርን አመነ። እቃውን ሁሉ አስተካክሎ ሚስቱን ሳራን፣ የወንድሙን ልጅ ለውጥ ይዞ አስደናቂ ጉዞ ጀመረ። ከዛም በቀን በማታ ሲሄዱ በበረሃው፣ በዝናቡ፣ በወንዙ ሲጓዙ በየስፍራ ሁሉ ለእግዚአብሔር መስዋዕት ይሰሩ ነበር። በመንገዳቸው ሁሉ እየጸለዩ እግዚአብሔርን እያመሰገኑ ነበር የሚሄዱት። አብርሃም በእግዚአብሔር ታመነ። ምንም ነገር አይፈራም ነበር። ለምን? እግዚአብሔር ከእርሱ ጋር እንደሆነ ስለሚያውቅ። አንድ ምሽት እግዚአብሔር አብርሃምን ሰማዩን እያለው፣ አብርሃም ከዋክብቱን ተመልከት፣ ትቆጥራቸዋለህ አለው። አብርሃምም አይቆጠሩም፣ ብዙ ናቸው አለ። የብዙ ልጆች የልጅ ልጆች አባት አደርግሃለሁ አለው እግዚአብሔር። ግን እኮ ልጆችዬ፣ ሳራና አብርሃም በጣም አርጅተው ነበረ፣ ልጅ የላቸውም ነበር። አብርሃም የእግዚአብሔርን ቃል አመነ። እስቲ ገምቱ፣ አብርሃምና ሳራ በስንት ዓመታቸው ልጅ እንደወለዱ? አብርሃም በ100 ዓመቱ፣ ሳራ በ90 ዓመቷ ይስሐቅን ወለዱ። እግዚአብሔርም ቃሉን ጠበቀ፣ የትውልድ አባት አደረገው። ለእግዚአብሔር የማይቻለው ነገር የለም። ልጆችዬ፣ ከአብርሃም ታሪክ የምንረዳው የማይቻል ሁኔታ ውስጥ እግዚአብሔርን ማመን እንዳለብን ነው። ለምን መሰላችሁ? ለእግዚአብሔር ሁሉ ይቻላል። ቻው፣ ወዳችኋለሁ። በሌላ ጊዜ እስከምንገናኝ ቻው።